ሰላም እንዴት ናችሁ? አዲስ ነገር በግዮን ይነገር። ከመስተንግዶ ስራ እስከ ቤት ገዥነት የደረሰው የጃኒ የህይወት ጉዞ ብዙዎችን እያስገረመ ይገኛል። የጃኒ የብርታትና የጽናት አነቃቂ ታሪክ እነሆ። ተወዳጇ ቲክታከር ጃኒ ገብሩ ከአመለሰት ጋር ያደረገችው ቆይታ ታሪኩ ገና ሲጀመር የሚስብ ነበር። ጃኒ ተወልዳ ያደገችው በወለጋ ነው። በትንሽ እድሜዋ ትልቅ ዓላማና ራዕይ ሰንቃ ወደ አዲስ አበባ ከአክስቷ ጋር እንደመጣች ትናገራለች። ነገር ግን ህይወት እንደጠበቀችው አልሆነላትም። ወደ ወለጋ ተመልሳ ከእናትና ከአባቷ ጋር ጥቂት ጊዜ ካሳለፈች በኋላ እንደገና ተስፋ ሳትቆርጥ ወደ አዲስ አበባ ተመልሳለች። በመስተንግዶ ስራ ህይወቷን ለመምራት ብትሞክርም የቦታው ባለቤት ገና ትንሽ ነሽ ብሎ ከስራ እንዳባረራት ትናገራለች። ህይወት ብትከብዳትም አልተንበረከከችም። የኪነ ጥበብ ፍቅሯን ተከትላ ወደ ቲያትር ሙያ ገባች። በፋዘር የቲያትር ትምህርት ቤትም ትምህርቷን ተከታተለች። በቲክቶክ ጥቂት ተከታዮች ብቻ በነበሯት ጊዜ ከጓደኞቿ ጋር በመሆን ለሰዎች መልካም ኢነርጂና ፍቅር ለምን አላጋራም በሚል አዲስ ሀሳብ ተነሳች። ሰዎችን በፍቅር ማቀፍና በጎነትን ማሰራጨት ጀመረች። ውጤቱም አስደናቂ ነበር። ተከታዮቿ በቅጽበት ከጥቂት ቁጥር ወደ 70 ሺህ አደጉ። ከሁሉም የኢትዮጵያ ክልሎች ወደኛ ከተማ ላይ እቀፊን የሚሉ ጥሪዎች ጎረፉላት። በየከተማው የዞረች ሰዎችን ማቀፍ ትልቅ እውቅናና የህዝብ ፍቅር አተረፈላት። በቲክቶክ ላይ በመስራት ስትጀምር ቢራቢሮ የሚል ትልቅ የቲክቶክ ቤተሰብ አፈራች። በዛውም ጥሩ ገቢ ማግኘት ጀመረች። ጃኒ ግን ያገኘችውን ገንዘብ ለራሷ ደስታ ብቻ አልተጠቀመችበትም። እናትና አባቷን በፍቅር የምትወደው ይህች ጠንካራ ልጅ ያገኘችውን ገቢ አከማችታ ለወላጆቿ አዲስ አበባ ውስጥ የሚያምር ቤት ገዝታ አመጣቻቸው። የልጅነት ውለታዋን በታላቅ ኩራት ከፈለች። በሃይማኖቴ በጣም ጠንካራ ነኝ የምትለው ጃኒ ፈተና ሲገጥመኝ ወደ ጸሎት ቤት ገብቼ ለቅዱስ ገብርኤል አልቅሼ እናገራለሁ፣ እሱም በቶሎ መልስ ይሰጠኛል ትላለች። ስታፈቅር ከልቧና በፍጹም ፍቅር እንደሆነ በዛው ልክም ብዙ ጊዜ ልቧ እንደሚጎዳ ትናገራለች። ነገር ግን ተጎዳው ብላ አታለቅስም። ወዲያው ወደ ዓላማዋ ተመልሳ በትኩረት ወደ ስራ ታተኩራለች። ከ5 ዓመት በኋላ አግብታ ልጅ ወልዳ እንዲሁም የራሷን ፊልም ሰርታ ለማየት እንደምትበቃ በሙሉ እምነት ተናግራለች። በተጨማሪም ጃኒ ፋሽን የተሰኘ አዲስ የልብስ ሱቅ በቅርቡ ከፍት እንደሆነም አብስራለች። ጃኒ በጣም ብልህ፣ በንግግሯ የበሰለችና ህይወት ብዙ ነገር ያስተማራት ጠንካራ ሴት ልጅ መሆኗን ከቃየውኳ ለመገንዘብ ችለናል። ለብዙ ወጣት ሴቶች በራስ መቆም ይቻላል የሚል ትልቅ ትምህርትና ተስፋ ሰጥታለች። አዲስ ነገር በግዮን ሲነገር